ታሪካችን የሚጀምረው በአንድ በተጨናነቀ የከተማ መንገድ ላይ ነው። መኪናውን እየነዳ ትራፊክ መብራት ላይ የቆመ አንድ ሰው በድንገት መጮህ ይጀምራል። በዙሪያው ያሉት ሰዎች ሊረዱት ሲመጡ ሰውየው የሚናገረው ነገር ግራ ያጋባል። አልታየኝም፣ ነጭ ነው፣ ሁሉም ነገር ነጭ ነው ይላል። የወተት ባህር አይን ውስጥ የገባ ይመስል ብርሃን ብቻ ነው የሚታየው። አንድ ደግ የሚመስል ሰው ሰውየውን እስከነ መኪናው ወደ ቤቱ ሊያደርሰው ፈቃደኛ ይሆናል። ነገር ግን ይህ ደግ መሳይ ሰው የታወረውን ሰው ቤቱ ካደረሰው በኋላ መኪናውን ሰርቆት ይሄዳል። ብዙም ሳይቆይ ግን እሱም መኪናውን እየነዳ እያለ በድንገት እይታውን ያጣል። ነጭ ወረርሽኙ መሰራጨት ጀምሯል። የመጀመሪያው የታወረው ሰው ወደ አይን ሕክምና ይሄዳል። ሐኪሙ የአይኑ ሁኔታ ቢመረምርም ምንም አይነት የጤና ችግር ሊያገኝበት አልቻለም። ዋይት ብላይንድነስ ወይም ነጭ ዕውርነት የሚል ስያሜም ይሰጠዋል። ሆኖም በማግስቱ ጠዋት ሐኪሙ ሲነቃ እሱም ታውሯል። የሐኪሙ ሚስት ግን በሚገርም ሁኔታ እይታዋ አልጠፋም። መንግስት በሽታው በከፍተኛ ፍጥነት የተሰራጨ መሆኑን ሲረዳ የታወሩትን ሰዎች በሙሉ በአንድ የድሮ የአእምሮ ሕክምና ማዕከል ውስጥ እንዲታገዱ ትዕዛዝ ያስተላልፋል። ሐኪሙ ሊወስዱ ሲመጡ ሚስቱ ባሏን ብቻውን ላለመተው ስትል እኔም ታውሬያለሁ ብላ ትዋሻለች። እውነታው ግን በዚያ ማዕከል ውስጥ ብቸኛዋ አይኗ የሚያይ ነበረች። ታካሚዎቹ በማቆያው ውስጥ እየታጎሩ ሲመጡ ሁኔታው አስከፊ ይሆናል። ወታደሮቹ በር ላይ ቆመው ማንኛውም ለማምለጥ የሚሞክርን ሰው እንደሚገሉ ያስጠነቅቃሉ። ምግቡን ከበር ላይ ጥለው ይሄዳሉ። ማንም ሰው ሊረዳቸው አይመጣም። በዚህ መሃል የሐኪሙ ሚስት እይታዋን ደብቃ ሌሎችን ትረዳለች። መጸዳጃ ቤቶች ይሞላሉ። ሽታው ማይቻል ይሆናል። ሰዎች በየቦታው ይወድቃሉ። ሰብአዊነት እየጠፋ ይሄዳል። ብዙም ሳይቆይ ዋርድ ስር የተባለ ክፍል ውስጥ ያሉ ሰዎች በአንድ አይን ባለው ሰው እየተመሩ የጦር መሳሪያዎች፣ ሽጉጦች በመያዝ የመጣውን ምግብ በሙሉ ይቆጣጠራሉ። መሪውና ተከታዮቹ ምግብ የሚሰጡት በክፍያ እንደሆነ ያውጃሉ። መጀመሪያ ጌጣጌጦችና ውድ ዕቃዎችን ይቀበላሉ። ንብረት ሲያልቅ ግን ሴቶቻቸውን ላኩ የሚል አስከፊ ጥያቄ ያቀርባሉ። በሌሎች ክፍሎች ያሉ ወንዶች በረሃብና በጭንቀት ምክንያት ሴቶቻቸውን ለመላክ ይገደዳሉ። የሐኪሙ ሚስትም አብራት ትሄዳለች። እዚያ ውስጥ የሚፈጸመው ግፍና ድብደባ ከቁጥጥር ውጭ ይሆናል። አንዲት ሴት በድብደባ ስትሞት የሐኪሙ ሚስት ከዚህ በላይ መታገስ እንደማትችል ትወስናለች። የተደበቀ መቀስ ይዛ በመሄድ ጨካኙን መሪ ጉሮሮውን ወግታ ትገለዋለች። በማቆያ ማዕከሉ ውስጥ ግጭት ይነሳል። ማዕከሉ በእሳት ይቃጠላል። ታካሚዎች ወደ ውጭ ሲወጡ የሚጠብቃቸው ወታደር የለም፣ ምክንያቱም ወታደሮቹም ጭምር ታውረዋል። ከተማ ውስጥ ሲገቡ ሁኔታው የባሰ ነው። መላው የከተማ ሕዝብ ታውረዋል። ሰዎች እንደ እንስሳ በየመንገዱ ለምግብ ይፋለማሉ። ስልጣኔ ሙሉ ለሙሉ ቆሟል። የሐኪሙ ሚስት ባሏንና ጥቂት ጓደኞቻቸውን እየመራች በከተማ ውስጥ ምግብ ፍለጋ ትዞራለች። እሷ አሁን ለቡድኑ ብቸኛ መሪና አይን ሆናለች። በመጨረሻም ወደ ሐኪም ቤት ይደርሳሉ። እዚያም ታጥበው ንጹህ ልብስ ለብሰውና ተከባብረው ሕይወትን እንደ አዲስ ለመኖር ይወስናሉ። የሐኪሙ ሚስት ግን በጣም ደክማለች። አሁንስ እኔስ ብታወር ምን ይውጠናል የሚል ስጋት ይዟታል። አንድ ቀን ጠዋት ግን የመጀመሪያው የታወረ ሰው በድንገት አየሁ፣ ሰማዩን እያየሁት ነው ብሎ ይጮሃል። ቀስ በቀስ የሁሉም ሰው እይታ መመለስ ይጀምራል። ፊልሙ ሲያበቃ የሐኪሙ ሚስት ወደ ሰማይ ትመለከታለች። ዓለም ወደ ቀድሞ ሁኔታዋ እየተመለሰች ቢሆንም የሰው ልጅ በችግር ጊዜ ምን ያህል ጨካኝ ሊሆን እንደሚችል እያየን ፊልማችን እዚህ ጋር ይጠናቀቃል።